ከቆረቡን በኋላስ ምን ማድረግ አለብን? ለቅዱስ ቁርባን ማድረግ ያለብንስ ምን ናቸው የሚሉ ጥያቄዎችን እንመልሳለን። የሚቆርቡና የሚቀድሱ ሰዎች በጋብቻ የሚኖሩ ከሆኑ ከመቁረባቸው በፊት 3 ቀን፣ ከቁርባን በኋላ 2 ቀን ከሩካቤ መከልከል ይገባቸዋል። ይህም ለቅዱስ ሥጋው ደግሞ ክብር ተብሎ ነው። ቅዱስ ቁርባን መቀበል ንስሐ ገብቶ ከኃጢአት ነጽቶ ነው። ከክርስቶስ ወገን ማንም ሰው የክርስቶስን ሥጋን ደሙን ተቀብሎ ትንሣኤ ዘላለም ሊወርስ ቢወድ ልቡን ከቂም ከበቀል ሰውነቱን ከበደል ንጹሕ አድርጎ መቀበል አለበት። ይህም ማለት ሰው ስለሚያውቀው ኃጢአት ተናዞ ስለማያውቀው ይቅር በለኝ እያለ በንጹሕ ይቅሮ ማለት ነው። በኃጢአት ሳይነጻ ቢቀበል ግን የጌታ ሥጋ እንደሆነ አላወቀምና እንደ ምድራዊ ምግብ አቃሎታልና በኃጢአት ሳለ ያለ ኅፍረት በድፍረት ሥጋውን ወደሙን መቀበል አይገባም። ሥጋውን ወደሙን ለመቀበል ለ18 ሰዓታት ከእህልና ከውሃ ተከልክሎ መጾም ይገባል። ፍትሐ ነገሥት አንቀጽ 13። ሰው ዝንየት ወይም ሕልመ ሌሊት ካጋጠመው በዚያ ቀን አይቆርብም። ካህን በሚቀድስበት ቀን እንቅፋት ቢያገኘው ማለትም ነስር፣ ትውኪያ፣ ማንኛውም የአካል መድማት መቁሰል ቢያጋጥመው በዚህ ዕለት መቅረብ መቀደስ አይገባውም። ለካህን ብቻ ሳይሆን ለሁሉም ማለት ነው። ከቅዱስ ቁርባን በኋላ ካለመጠንቀቅ የተነሳ እንዲህ ያለ ነገር ቢያጋጥመው ንስሐ ሊሰጠው ይገባል። ንስሐውን ሳይቀበል እንደገና መቁረብ አይገባውም። ይህ ለካህን ብቻ ሳይሆን ምዕመናን የሚመለከት ነው። ለመቁረብ የሚያበቃን እና የማያበቃን ሁኔታዎች ምን ናቸው የሚሉ እናያለን። አንደኛ፣ ቅዳሴ ሲጀመር ያልነበረ ሰው መቁረብ አይገባውም። ፍትሐ ነገሥት አንቀጽ 12። ከምዕመናን በስተቀር ያላመኑ ሰዎች ሥጋው ደሙ እንዳይቀበሉ መጠበቅ ያስፈልጋል። ፍትሐ ነገሥት አንቀጽ 13። የአቆራረቡ ተራስ ምን ናቸው የሚል ደግሞ አንደኛ ሊቀ ጳጳስ፣ ቀጥሎ ጳጳሳት፣ ቀጥሎ ኤጲስቆጶሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናት፣ ንፍቀ ዲያቆናት በየተራቸው ይቆርባሉ። ከእነርሱ ቀጥሎ ሁሉም በየማዕረጉ ይቆርባሉ። ከካህናት ቀጥሎ በዕለቱ ክርስትና የተነሱ ይቆርባሉ። ከዚያም ሕፃናት፣ ቀጥሎ ደናግላን፣ ከዚያ ቀጥሎ ሕዝባውያን ምዕመናን ሥርዓተ ቅዳሴውን እንደሚያዘመው ይቆርባሉ። ቅዱስ ቁርባን ተቀብሎ ማየ መቁረር ወይም የቅዳሴ ጠበል ይሰጣል። ፍትሐ ነገሥት አንቀጽ 13። ከቆረቡን በኋላ ምን አይነት ጥንቃቄ ማድረግ አለብን? ከቆረቡ በኋላ በዛው ዕለት ወደ ፍርድ ቤት መሄድና መማንጎት ክልክል ነው። በቆረቡበት ቀን ከሚስት ጋር መገናኘት ክልክል ነው። አብዝቶ መብላት፣ መጠጣት፣ ጥፍር መቁረጥ፣ ፀጉር መላጨት ክልክል ነው። ዕለቱን በውሃ መታጠብ፣ ከልብስ መራቆት ክልክል ነው። ይህም በሥርዓተ ቅዳሴ እናገኘዋለን። ወስብሐት ለእግዚአብሔር።